ዲቪ ስትጠብቁ የነበራችሁ እንግዲህ በጣም አሳዛኝ ዜና ነው እየተሰማ ያለው። ዲቪን በተመለከተ አብዛኛው ሰው በዚህ ዓመት ተስፋ አድርጎ ነበር። አብዛኞቹ መስፈርቶች የሚያሟሉ ብቻ ነበሩ ዲቪ መሙላት የሚችሉትና እድሉ ተጠቃሚ የሚሆኑት በዛ ተስፋ ተደርጎ የተጠበቀ ነበር። ዛሬ እና ይሄ 2 ቀን ግን የተሰማው ዜና በጣም አስደንጋጭ ነው። ይሄው ምንድነው በአሜሪካን ግዛት በተፈጠረ ችግር ያን ችግር የፈጠረው ሰውዬ ወደ አሜሪካን የገባበት መንገድ በሚጠናበት ሰዓት ዲቪ ደርሶት ነው በዲቪ አማካኝነት ወደ አሜሪካ እንደገባን የታወቀው። ስለዚህ የትራምፕ አስተዳደር ዲቪ ፕሮግራም በቀጭን ትዕዛዝ በአንድ ትዕዛዝ ዲቪ ፕሮግራም እንዲሰረዝ ተደርጓል። እንግዲህ ለወደፊት የሚሆነውን አምላክ ነው የሚያውቀው። አሁን ላይ ግን በተለይ በዚህ ዓመት ዲቪ የማይሞላ መሆኑና ዲቪ እንሞላለን ብላችሁ በተስፋ የምትጠብቁ በሙሉ እንግዲህ ከዛሬ ቀን ጀምሮ ዲቪ መሙላት ያቆመ ወይም ያልጀመረ መሆን እንድታውቁ እንወዳለን። በቀጣይ ዓመት እንደ ጌታ ፈቃድ ሊጀመርም ላይጀመርም ይችላል። ቀጣይ ዓመት የሚሆነውን ደግሞ አይተን ቀኑ ሲደርስ የምናሳውቃችሁ ይሆናል።